ሞርፎ የልጆች አገልግሎት ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። ታውቃላችሁ ግን በየሳምንቱ እናንተን እየናፈቅኩ እንደምመጣ እስከማያችሁ የእግዚአብሔርን ቃል አብረን እስክንማር እስክንጸልይ ድረስ በጣም ነው እየጓጓ መመጣው። ደህና ናችሁ? ትምህርት ጥሩ ነው? ጓደኞቻችሁ ደህና ናችሁ? እኔ ጋር በጣም ሁሉን ሰላም ነው፣ እግዚአብሔር ይመስገን። ልጆችዬ ዛሬ አንድ የእግዚአብሔር ቃል በጣም ገርሞኝ ደግሞ ለእናንተ ልነግር ነው የመጣሁት። ስለምንድን ነው ታውቃላችሁ? ስለ እስራኤል ህዝቦች። ስለነሱ የምታውቁት ነገር አለ? በጣም ብዙ ነገር አይደል? እናንተ በጣም ጎበዞች ናችሁ። በጣም የእግዚአብሔርን ቃል ስለምታነቡ ስለምትሰሙ ብዙ ነገር ታውቃላችሁ አይደል? አዎ፣ የእስራኤል ህዝቦች እግዚአብሔር ከግብጽ ካወጣቸው በኋላ የሚመራቸው ማን ነበረ? ራሱ በዚህ ጋር ሂዱ፣ አሁን ተቀመጡ፣ አሁን ደግሞ በዚህ ጋር እያለ የሚመራቸው ንጉሳቸው እግዚአብሔር ነበር። ከዛ ሙሴን ታውቁት የለ? በሙሴ አማካኝነት ሲመራቸው ነበር። ከዛ ደግሞ እነ ኢያሱ ነበሩ። ከዛ ግን በጣም ቆይቶ ደግሞ ሳሙኤል ደግሞ የእግዚአብሔርን ድምፅ እየሰማ እየመራቸው እያገለገላቸው ነበር። ከዛ ሳሙኤል አረጀ። ከዛ ህዝቡ ምን እንዳለ ታውቃላችሁ? እንዴ በቃ እኛ እንደውም እንደ ሌሎቹ ሰዎች ንጉስ አላቸው አይደል? አዎ በቃ ለምንድን ነው እኛስ ንጉስ ማይኖር? እንዴ ንጉስ እንፈልጋለን እንዴ እኛ ንጉስ። እንዴ ልጆችዬ ቅድም ምን ብያችሁ ነበር? ለእስራኤል ህዝቦች ንጉሳቸው ማን ነበረ? እግዚአብሔር ነበረ የሚመራቸው እንደ ንጉስ። እነሱ ግን ሌሎች ህዝቦችን ሲያዩዋቸው ንጉስ አላቸው፣ ወታደር አላቸው፣ ሌሎች ነገሮች አላቸው። ከዛ እነሱን አዩና እንደውም በቃ አንፈልግም፣ እንደውም በቃ ንጉስ ይምጣልን ብለው ሳሙኤል ጋር መጥተው ትልልቅ ሽማግሌዎች ሳሙኤልን እንፈልጋለን ብለውት፣ ሳሙኤል ደግሞ እሺ ምን ጥያቄ አላችሁ ብሎ ሲጠይቃቸው እኛ በቃ ንጉስ እንፈልጋለን፣ ንጉስ አንግስልን፣ በንጉስ ነው መተዳደር የምንፈልገው። በጣም ሳሙኤል አዘነ። ይሄንን የእግዚአብሔር ቃል የምናገኘው አንደኛ ሳሙኤል ምዕራፍ 8 ላይ ነው። ከዛ ሳሙኤል በጣም አዘነ። ለምን እንዳዘነ ታውቃላችሁ? ንጉሳቸው እግዚአብሔርን ትተው ሌላ ነገር ተመኝተው እግዚአብሔርን ረስተው አንፈልግም ብለው ንጉስ አንግስልን፣ ንጉስ ነው የምንፈልገው፣ በፊታችን የሚቆም እንደዚህ ቆሞ እንደ ንጉስ ሆኖ በቃ ውጡ፣ ግቡ፣ ይሄን አድርጉ ምናምን የሚል ነው የምንፈልገው ብለው ለሳሙኤል ጠየቁት። ሳሙኤል በጣም አዘነ። ምክንያቱም ሁሌ የሚመራቸው እግዚአብሔር ስለነበረ ንጉሳቸው እግዚአብሔር ስለነበር ለምንድን ነው ይሄን ነገር የተመኙት? የሌላን ነገር ህዝቦች አይተው ለምን ተመኙ? ለምን እግዚአብሔር ከነሱ ጋር እያለ ለምን አልተደሰቱ? ለምንድን ነው ሌላ ንጉስ የፈለጉት ብሎ በጣም አዘነና እሺ በቃ ለእግዚአብሔር እነግረዋለሁ ብሎ ሳሙኤል ጸለየ። ምን ብሎ ጸለየ መሰላችሁ? እግዚአብሔር ሆይ ቅድም ሰምተሃቸዋል፣ መተው ንጉስ አንግስልን አሉኝ፣ እኔ አዝኛለሁ ብሎ እግዚአብሔር ሲነግረው አንተ አትዘን፣ እኔ ነው ያልፈለጉት፣ እኔን አልፈልግም ብለው ሌላ ንጉስ እንድትሾምላቸው ጠየቁ አይደል? እኔ ነው የምመልሰው ብሎ እግዚአብሔር ራሱ በጣም አዘነ። ልጆችዬ እንደዚህ ሆናችሁ ታውቃላችሁ? ያላችሁ ነገር ብዙ ነገር ኖሯችሁ እሱን በሱ ነገር ሳታመሰግኑ በሱ ነገር ይሄ ነገር ስላለኝ ደስተኛ ነኝ ጣሩ ማመሰግነው ሳትሉ ሌላ ነገር ያኛውንም ፈልገዋለሁ እንደገና ደግሞ ያንንም ብላችሁ ታውቃላችሁ? አንዳንድ ጊዜ አዎ ባለን ነገር በጣም ደስተኞች መሆን አለብን። ባለን ነገር በጣም አመስጋኝ መሆን አለብን። ከዛ ሁሉ ግን የበለጠ ከእስራኤል ህዝቦች የምንማረው እግዚአብሔርን ረስተው ንጉሳችን በቃ እግዚአብሔር በቃ ተው እና ሌላ እንፈልጋለን ማለት በጣም ትልቅ የሆነ ስህተት ነበረ። ሳሙኤል ግን ይህንን ጥያቄ ይዞ ወደ ማን መጣ? ወደ እግዚአብሔር። ግን ከዛ የተሻለ ግን ምን ማድረግ ይችሉ ነበር? ልጆችዬ ምን መጠየቅ ይችሉ ነበር?
የሚፈልጉትን ነገር የሚያስፈልጋቸውን ነገር የሚያውቀው እግዚአብሔር ነበር። ሄደው ሳሙኤል ምን ይሻለናል? እስቲ ለምን እግዚአብሔርን አንጠይቀውም? ምን እንዲያደርግልን ኦር ደግሞ እንዴት ነው መሄድ ያለብን ብለው ቢጠይቁ እኮ እግዚአብሔር የሚያስፈልጋቸውን ሁሉ እየሰጠ ነው ያኖራቸው። አሁንም የሚፈልጉትንና የሚያስፈልጋቸውን ነገር ያደርግላቸው ነበር። እነሱ ግን አይ እሱን አንፈልግም፣ ንጉሥ አንግስልን አሉ። ይሄን ሳሙኤልንም እግዚአብሔርንም ነው ያሳዘነው። ልጆችዬ እግዚአብሔር የሚፈልገው ምንድነው ታውቃላችሁ? ከሁሉ ነገር በላይ መጀመሪያ እንድንፈልገው የሚፈልገው ራሱን ነው። እግዚአብሔርን እንድንፈልግ ነው። ከዛስ እግዚአብሔርን ስንፈልገው ለእግዚአብሔር ስንገዛ ስንታዘዝ፣ ጌታ ሆይ ይሄን ባደርግልህ ደስ ይልሃል እያለን ስንታዘዝ እግዚአብሔር ደግሞ ይሄ ልጄ እኮ ያስደስተኛል፣ ይታዘዝልኛል፣ እኔን ነው የሚፈልገው ብሎ ሌላ ነገር ይሄም ያስፈልገዋል ብሎ ይሰጠናል። ጤና ይሰጠናል፣ ሰላም ይሰጠናል። ደግሞ የምንፈልጋቸው የምንጠይቃቸው ይሄን ግዛልን፣ ይሄን አድርግልን ደግሞ የምንላቸው ነገሮች ይጨምርልናል። ግን እግዚአብሔርን ወደዛ አድርገን እኔ የምፈልገው ይሄንን ነው ይሄንን ነው ይሄንን ነው ይሄንን ነው ብለን የምንደረድራቸው ነገሮች ሁሉ ቀጥሎ የሚመጡ ናቸው እንጂ ዋና አይደሉም። ዋና ማን ነው? እግዚአብሔር ነው። እሺ ልጆችዬ መጽሐፍ ቅዱሳችን ላይ አንድ እግዚአብሔር ቃል ይናገረናል። ክርስቶስ ኢየሱስ ለደቀ መዛሙርቱና ለሕዝቡ እንደዚህ አላቸው፣ እናንተ መጀመሪያ የኔን መንግስት የኔን ቃል ስትፈልጉ እኔ ደግሞ ሌላውን ነገር ጭምር አድርጌ ነው የምሰጣችሁ አለ። እንደ እስራኤል ሕዝቦች እኛ እግዚአብሔርን አይ እኛ ይሄን አንፈልግም የምንፈልገው ይሄንን ነው እንላለን እንዴ? አንልም። የምንፈልገው ማን ነው? እግዚአብሔርን። የምንፈልገው ማን ነው? ኢየሱስን። ለምን? እሱ የሁሉ ነገር ባለቤት ነው፣ መስጠት የሚችል ነው፣ ማድረግ የሚችል ነው። እሺ ልጆችዬ ጥያቄ አላችሁ? ጥያቄዎቻችሁን በወላጆቻችሁ አማካኝነት መጠየቅ ትችላላችሁ። እሺ ጥያቄ ካላችሁ አባባና ማማ አጠገባችሁ ያላችሁን ጠይቁና ከፈለጋችሁ ደግሞ ጻፉልኝ፣ እኔም ደግሞ መልስላችኋለሁ። እሺ ልጆችዬ አሁን የቃል ጥናት ጥቅስ ጊዜ ነው። እዚህ ላይ በምትመለከቱት ቃል ላይ አብራችሁ ከኔ ጋር ትላላችሁ። አሁን የቃል ጥናት ጥቅስ እንበል። እሺ ልጆችዬ የዛሬው የቃል ጥናት ጥቅስ የሚገኘው ማቴዎስ ምዕራፍ 6 ቁጥር 33 ነው። ምን እንደሚል ይታያችኋል? አዎ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ደግመን እናንብበው። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ልጆችዬ እግዚአብሔርን ስንፈልግ ሌሎች የምንፈልጋቸው ነገሮች ይጨመሩልናል። ዋና ግን የሚያስፈልገን የእግዚአብሔር ቃል ራሱ እግዚአብሔር ነው። እሺ ልጆችዬ ይሄንን ቃል በደንብ አርጋችሁ ይሄን የቃል ጥናት ጥቅስ በደንብ አርጋችሁ አጥኑ። እሺ ለወላጆቻችሁ ንገሯቸው፣ ለአስተማሪዎቻችሁ፣ ለጓደኞቻችሁ። የሚያስፈልገን ምንድን ነው? ለምሳሌ አንዳንድ ሰዎች እኔ የምፈልገው መኪና ነው፣ እኔ የምፈልገው ገንዘብ ነው፣ እኔ የምፈልገው ስራ ነው፣ እኔ የምፈልገው ይሄን ነው። ይሄ ሁሉ ግን ልጆችዬ የሚመጣ ነገር ነው እንጂ ዋና አይደለም። ዋና ማን ነው? ኢየሱስ ነው። ምክንያቱም እሱ ህይወታችንን ህይወት የሚሰጠን፣ ሰላም የሚሰጠን፣ የዘላለም ህይወት የሚሰጠን እሱ ነው። ስለዚህ እሱን ስንፈልግ ሌላው ሁሉ ይጨመርልናል። እሺ ልጆችዬ ይህንን ደግሞ እግዚአብሔር በደንብ እንዲያስረዳን ሁሌ እግዚአብሔርን እንድንፈልገው እንዲረዳን አብረን እንጸልይ። እሺ ጌታ ኢየሱስ ሆይ እናመሰግንሃለን። ዛሬ ከኛ ጋር ስለነበርክ ስላስተማርከን እናመሰግንሃለን። ጌታ ኢየሱስ አንተን ብቻ እንድንፈልግህ አግዘን። አንተን እንወድሃለን፣ በጣም አድርገን ነው የምንወድህ። እንድንታዘዝህ እንድንሰማህ እርዳን። ስለ ሁሉ ተመስገን። በኢየሱስ ስም አሜን። ልጆችዬ በሚቀጥለው ሳምንት ደግሞ እነዚህ ሰዎች ንጉሥ ተመረጠላቸው ወይንስ ምን ተደረገላቸው የሚለውን ደግሞ በሚቀጥለው ሳምንት እነግራቸዋለሁ። እሺ በሚቀጥለው ሳምንት እስከምንገናኝ ደህና ሁኑ። ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን
ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች